ሹፌሩ የት ደረሰ? ጥር 11 ቀን 1991 ከቀኑ 11 ሰዓት ከ30 ደቂቃ ጎዳና ላይ ካሉ የፖሊስ አባላት ለትራፊክ አደጋ ምርመራና መቆጣጠሪያ ጽሕፈት ቤት የደረሰ የስልክ ሪፖርት የዕለቱን ተረኛ ትራፊክ ፖሊስ ከድሬዳዋ ከተማ 5 ኪሎ ሜትር ርቀት ላይ ጀሎ በሊና ቀበሌ ገበሬ ማህበር ክልል ውስጥ ገነት መናፈሻ ኬላ መቆጣጠሪያ ጣቢያ እየተባለ ወደሚጠራው አካባቢ ወሰደው። መርማሪው ትራፊክ ፖሊስ ከስፍራው ሲደርስ ከድሬዳዋ ወደ ሐረር በሚያስኬደው አስፓልት መንገድ ዳር የሰሌዳ ቁጥር ኮድ 20097 ሐረር የሆነች ቶዮታ ላንድ ክሩዘር መኪና ተገልብጣ ኢስት አፍሪካ ቦትሊንግ ኩባንያ ማስታወቂያ ስር ወድቃ በቀኝ ጎኗ ጋደም ብላለች። ውስጧ ሰው የለም። እዚያው አካባቢ ግን ሌሎች ሰዎች ወዲያ ወዲህ ይላሉ። መኪናዋ ውስጥ የነበሩ 2 ሰዎች ናቸው። አንደኛው መኪናዋ ስትገለበጥ ከውስጧ ወድቆ መኪናዋ ከወደቀችበት 100 ሜትር ርቀት አስፓልት ላይ ተዘርሯል። ካፍና ካፍንጫው ደም ይፈሳል። ራሱን መቆጣጠርና መናገር አልቻለም። አብሮት የነበረው ጓደኛው ግን ከድንጋጤ በቀር ምንም አይነት ጉዳት ሳይደርስበት ከአደጋው ተርፏል። መርማሪው ትራፊክ ፖሊስ ተጎጂው የሕክምና እርዳታ እንዲያገኝ ወደ ድሬዳዋ ድል ጮራ ሆስፒታል ከወሰደው በኋላ የአደጋውን መንስኤ ለማጣራትና አንዳንድ ማስረጃዎችን ለማግኘት የምርመራ ስራ ይጀምራል። መኪናዋን ሲያሽከረክር የነበረው ሹፌር ማን እንደሆነ ከአደጋው ተርፎ ሆስፒታል ድረስ አብሮት ሄዶ የነበረው የተጎጂውን ጓደኛ ይጠይቀዋል። የመኪናዋ ሹፌር ተጎጂው እንደነበረና ከሐረር ወደ ድሬዳዋ በከፍተኛ ፍጥነት ሲያሽከረክር መኪናዋ ከመንገድ ወጥታ ተገልብጣ አደጋ መድረሱን አስረዳው። ተጎጂው ጓደኛው እንደነበረ ነገረውና ስለ አደጋው ሁኔታ ለቤተሰቦቹ ለማሳወቅ ከሆስፒታል ግቢ ውስጥ ስልክ መደወል እንደሚፈልግ ለመርማሪው አማከረውና ደውሎ ቶሎ እንዲመለስ ነግሮት ሄደ። መርማሪው ፖሊስ ተጎጂው ወደ ተኛበት ክፍል ተመልሶ የሕክምና እርዳታ እየተደረገለት መሆኑን እያየ ለጥቂት ደቂቃዎች ቆይቶ ከክፍሉ ወጣና ሆስፒታሉ በረንዳ ላይ ቆሞ የእጅ ሰዓቱን ተመለከተ። ስልክ ለመደወል ሄዶ የነበረው የተጎጂ ጓደኛ ከሄደ ደቂቃዎች አልፈዋል። ተራ እየጠበቀ ይሆናል በማለት ጠበቀ። ደቂቃዎች በደቂቃ ላይ ተጨመሩ። የተጎጂ ጓደኛ ነኝ ያለው ግለሰብ ግን ወደ መርማሪው ፖሊስ ሳይመለስ በዚያው የውሃ ሽታ ሆኖ ቀረ። የግለሰቡ ሄዶ መቅረት ጥርጣሬ ስላሳደረበት ወደ ሆስፒታሉ መኝታ ክፍል ተመልሶ የተጎጂውን ሁኔታ ሲመለከት መናገር የማይችልና ከፍተኛ ጣር ላይ የሚገኝ መሆኑን አረጋገጠ። የተጎጂውን ማንነትና በትክክል ሹፌር መሆኑን ለማወቅ ስሙንና አድራሻውን የሚገልጽ መታወቂያ ወረቀት፣ መንጃ ፈቃድና ሌላ ማስታወሻ ለማግኘት ተጎጂው የለበሰውን ሱሪ ኪስ ሲፈትሽ ከብር 76 በስተቀር ብጣሽ ወረቀት እንኳን ኪስ ውስጥ አልተገኘም። የሚያሽከረክረው መንጃ ፈቃድ ሳይኖረው ነው ማለት ነው? መልስ የሚፈልግ ጥያቄ ነበር። መርማሪው በዚሁ የሆስፒታሉን ግቢ ለቆ አደጋ ወደ ተፈጸመበት ስፍራ ሄዶ መኪናዋ ተገልብጣ ከተኛችበት ቦታ እስከ መንገዱ ጠርዝ ድረስ ያለውን በሜትር ለክቶ ፕላን አነሳ። መኪናዋ ከመንገድ 23 ሜትር ወጥታ የተገለበጠች መሆኑንና አጠቃላይ ሁኔታውን ከመዘገበ በኋላ ከአካባቢው ማስረጃ ለማግኘት ሰዎችን ማነጋገር ጀመረ። መኪናዋ ከሐረር ወደ ድሬዳዋ በፍጥነት በመጓዝ ላይ እንዳለች ገነት ኬላ መቆጣጠሪያ ጣቢያ እየተባለ ከሚጠራው ስፍራ እንደደረሰች ከዋና መንገድ ወጥታ በአየር ላይ 3 ጊዜ ተገለባብጣ የማስታወቂያ ብረት ስር ስትወድቅ ውስጧ ከነበሩት ከ2 ሰዎች አንደኛው መኪናዋ በኃይል ስትገለባበጥ በመስኮት ተወርውሮ አስፋልት መንገድ መውደቁን፣ አብሮት የነበረው ጓደኛው ደግሞ ምንም ጉዳት ሳይደርስበት ከመኪናዋ ውስጥ ሲወጣ ማየታቸውን
ነገር ግን ከሁለቱ ሰዎች ሹፌሩ ማን እንደነበር መለየት ያልቻሉ መሆኑን አደጋው ሲደርስ በስፍራው የነበሩ ኬላ ጠባቂ ፖሊሶችና ሌሎች ሰዎች ለመርማሪው ፖሊስ ነገሩት። ከዚህ በኋላ መርማሪው ፖሊስ የተጎጂውን ሁኔታ ለማወቅ ወደ ሆስፒታሉ እንደተመለሰ ተጎጂው በሕክምና ላይ እንዳለ በደረሰበት ጉዳት ምሽት ላይ ሕይወቱ ማለፉ ተነገረው። በቁጥር 2 ህዝባር 2336 ህዝባር 49 ህዝባር 441 ህዝባር 71 በ12591 ዓ.ም የወጣ የሐኪም የምርመራ ውጤት ግለሰቡ በራስ ቅሉ አናት ላይ በደረሰበት ጉዳት ሆስፒታል ገብቶ በሕክምና ላይ እንዳለ በዚያው ቀን ሕይወቱ አልፏል። ለሞት ያበቃው በራስ ቅሉ አናት ላይ በደረሰበት ከፍተኛ ጉዳት ብዙ ደም በመፍሰሱ መሆኑን አረጋግጧል። የሟቹ ስም ማን ነው? አድራሻው የት ነው? ሹፌሩና የመኪናዋ ባለንብረትስ ማን ነው? የሚሉ ነጥቦች አልተመለሱም። መርማሪው የሟቹን አድራሻ ለማወቅና አስከሬኑን ለቤተሰቦቹ ለማስረከብ ምሽቱን በአካባቢው ላይ የክትትል እንቅስቃሴ ሲያካሂድ አደረ። ጥር 12 ቀን 1991 ዓ.ም ከጠዋቱ 1 ሰዓት ላይ በድሬዳዋ ከተማ ወረዳ 4 ቀበሌ 22 ነዋሪ መሆኑን የገለጸ አንድ ግለሰብ ትራፊክ አደጋ ምርመራና መቆጣጠሪያ ጽሕፈት ቤት ቀርቦ ለግል መኪናው በሾፌርነት ቀጥሮ የሚያሰራው ግለሰብ ጥር 11 ቀን 1991 ከቀኑ 6 ሰዓት ላይ የሰሌዳ ቁጥር ኮድ 20097 ሐረር የግል ንብረት የሆነች ቶዮታ ላንድ ክሩዘር መኪና ከግቢ ይዞ እንደወጣ ያልተመለሰ መሆኑን ገልጾ በትራፊክ ፖሊስ በኩል ክትትል እንዲደረግለት ለጽሕፈት ቤቱ አመለከተ። የግለሰቡን የቃል አቤቱታ የተቀበለው ተረኛ ዳሪ ትራፊክ የዕለት ሁኔታ መዝገቡን ገለጥ አድርጎ ሪፖርቶቹን ተመለከተ። መኪናዋ በአደጋ ጉዳት ደርሶባቸው በዕለቱ ከተመዘገቡት ተሽከርካሪዎች መካከል አንዷ ናት። በአደጋው ሹፌሩ ምሽት ላይ መሞቱን ከአደጋው ዕለት ሁኔታ መዝገብ ላይ ተመለከተ። መርማሪው ከመኪናው ባለንብረት ጋር ወደ ሆስፒታል ሄደ። የሟች አስክሬን ሲታይ ሟች የመኪናዋ ሹፌር አይደለም አሉ ባለቤቱ። ሟቹ ኤርሚያስ መለሰ የሚባል ጎረቤታቸው እንደሆነ ተናገሩ። የሟች አድራሻ በባለንብረቱ ጥቆማ ከታወቀ በኋላ መርማሪው የሟቹን አስክሬን ለቤተሰቦቹ ወስዶ አስረከበ። እና የመኪናዋ ሹፌር ማን ነው? መርማሪው ቆም ብሎ አሰበው። የኪስ ማስታወሻውን አወጣና የመጀመሪያዎቹ ገጾች ላይ የጻፋቸውን ሐሳቦች ተመለከታቸው። ስልክ ልደውል ብሎ የሄደው ግለሰብስ ምን ዋጠው? የመኪናው ባለቤት ሹፌሩ ዮሐንስ ጃኮሞ እንደሚባልና 3ኛ ደረጃ መንጃ ፈቃድ መያዙን ብቻ ተመልክቶ ትክክለኛ አድራሻውንና መንጃ ፈቃዱ ሕጋዊ መሆኑን ሳያረጋግጥ ያለ ተያያዥ በወር 300 ብር እየከፈለው በሾፌርነት ቀጥሮ መኪናዋን አስረክቦት ለ2 ወር ያህል ሲያሽከረክር መቆየቱን፣ ሾፌሩ መልኩ ቀይ፣ ከሰውነቱ ቀጠን ያለና መካከለኛ ቁመት ያለው መሆኑን አብራራለትና በነጋታው መርማሪው በድሬዳዋ በሐረርና በጅጅጋ ከተሞች ላሉ ፖሊሶች ሪፖርት አደረገ። ክትትሉ ሲጀመር ተፈላጊ ሹፌር ቀደም ሲል የጅጅጋ ከተማ ነዋሪ መሆኑንና በየጋራዥ ቤቶች እየተዘዋወረ የመኪና ጥገና ስራ ሲሰራ እንደነበር፣ በኋላ ላይ በተለያዩ የንግድ መኪናዎች ላይ በሹፌርነት ተቀጥሮ ከ2 ዓመት በላይ መስራቱንና የትውልድ ስፍራውም አዲስ አበባ ከተማ መሆኑን ጥቆማ ደረሰው። የተፈላጊ ሹፌር አንድ ፎቶግራፍ በጅጅጋ ከተማ ነዋሪ ከሆኑ ከተፈላጊ ሹፌር ጓደኞች እጅ ይገኛል። እንዲሁም ተፈላጊ ሹፌር ከጅጅጋ ወደ ድሬዳዋ ከተማ ከመጣ በኋላ በግለሰብ መኪና ላይ በሾፌርነት ተቀጥሮ ሲሰራ በቆየበት 2 ወር ጊዜ ውስጥ በየሳምንቱ በስልክ ቁጥር
20-23-16 ከድሬዳዋ አዲስ አበባ ለዘመዶቹ ስልክ እንደሚደውል የግል ስልክ አከራይ መሆኑን የገለጸ አንድ የድሬዳዋ ከተማ ነዋሪ ተጨማሪ ጥቆማ ይሰጣል። ጥቆማውን የተቀበለው መርማሪ ሪፖርቱን ለኃላፊው አቀረበና መጋቢት 3 ቀን 1991 ከድሬዳዋ ፖሊስ ኮሚሽን ለአዲስ አበባ ፖሊስ ኮሚሽን እና ለመንገድ ትራንስፖርት ባለስልጣን መስሪያ ቤት የተጻፈ የትብብር ደብዳቤ ከድሬዳዋ ፌዴራል የመጀመሪያ ደረጃ ፍርድ ቤት የወጣ የመያዣ ትዕዛዝና ከተፈላጊ ጓደኞቹ እጅ ያገኘው የተፈላጊ ሾፌር ፎቶግራፍ ይዞ ወደ አዲስ አበባ ጉዞ ቀጠለ። አዲስ አበባ እንደደረሰ ለአዲስ አበባ ፖሊስ ኮሚሽን ለወረዳ 23 ፖሊስ ጽሕፈት ቤት ሁኔታውን አሳውቆ አንድ ተከታታይ ፖሊስ ተመድቦለት የክትትል ስራውን ቀጠለ። ተፈላጊው ቀደም ሲል ከድሬዳዋ አዲስ አበባ እየደወለ ከዘመዶቹ ጋር እንደሚገናኝ ጥቆማ የቀረበበትን ስልክ ቁጥር ለስራቸው መነሻ ያደረጉት ፖሊሶች ከቴሌኮሙኒኬሽን የስልክ ቁጥር ማውጫ መዝገብ ላይ የስልክ ባለቤት ስምና አድራሻ ካረጋገጡ በኋላ እየደወሉ ተፈላጊውን ሹፌር ለማግኘት በተደጋጋሚ ቀናት ሙከራ አደረጉ። በመጨረሻ ከ5 ቀናት በፊት ወደ ደቡብ ህዝቦች ክልላዊ መንግስት ወይም ዲላ ከተማ መኪና ይዞ ሄዷል፣ ከአንድ ሳምንት በኋላ ይመለሳል የሚል መልስ ስልኩን ካነሳችው አንዲት ሴት ተሰጣቸው። ፖሊሶቹ በቀጣዩ የክትትል አቅጣጫ ላይ ከተወያዩ በኋላ በቀጠሮ ተለያዩ። ከዚህ በኋላ መርማሪው ትራፊክ ፖሊስ ሌላ ክትትል በሌላ አቅጣጫ ቀጠለ። የተፈላጊውን መኖሪያ አድራሻ ካረጋገጠ በኋላ ተፈላጊው ሹፌር መንጃ ፈቃድ አለው ወይስ የለውም የሚለውን ጥያቄ ለመመለስና በስሙ የተመዘገበ መንጃ ፈቃድ ካለ የጽሑፍ ማስረጃ ለማግኘት ከድሬዳዋ ፖሊስ ኮሚሽን ለአዲስ አበባ መንገድ ትራንስፖርት ባለስልጣን መስሪያ ቤት የተጻፈ የትብብር ደብዳቤ ይዞ ወደ ባለስልጣኑ መስሪያ ቤት ጎራ አለ። ጉዳዩን ለኃላፊዎች አሳውቆ ከ1980 እስከ 1988 ድረስ ያሉትን የሾፌሮች የችሎታ ማረጋገጫ ሰርተፍኬትና የመንጃ ፈቃድ ደረጃ መመዝገቢያ ግል ማህደር ውስጥ የተፈላጊውን ሹፌር ስምና የመንጃ ፈቃድ ደረጃ እንዲፈልግ ተፈቀደለት። በሺዎች ከሚቆጠሩ ዮሐንሶች ውስጥ የተፈላጊውን ሾፌር ስም ለማግኘት የ8 ዓመት ፋይሎችን መገልበጥ ጀመረና ከ15 ተከታታይ ቀናት ፍለጋ በኋላ ዮሐንስ ጃኮሞ አድራሻ አዲስ አበባ ወረዳ 23 ቀበሌ 10 ነዋሪ ቁጥር 03 ህዝባር 20 1558 የሆነ የሶስተኛ ደረጃ መንጃ ፈቃድ በ1986 የተሰጠው መሆኑን የሚገልጽ የተፈላጊ ግል ማህደር አገኘ። የተፈላጊውን ፎቶግራፍ ከኪሱ አወጣና ከድሬዳዋ ያመጣውን ግል ማህደሩ ላይ ካለው ፎቶግራፍ ጋር አስተያየው። በሁለቱ ፎቶግራፎች መካከል ልዩነት መኖሩን ተመለከተ። ከተፈላጊ ግል ማህደር ላይ በትርፍነት የተገኘ አንድ ፎቶግራፍ ተፈቅዶለት ሁለቱም ፎቶግራፎች በየተራ እያገላበጠ በመካከላቸው ያለውን ልዩነት እንደገና ተመለከተ። ከመንጃ ፈቃድ ማህደር ላይ የተገኘው ስም የተፈላጊው ሾፌር ስም ነው። ማህደር ላይ ያለው ፎቶግራፉ ግን የሌላ ሰው ነው። በሁለት አቅጣጫ ክትትል እንዴት መቀጠል እንደሚችል እያሰበ ወረዳ 23 ፖሊስ ጽሕፈት ቤት እንደደረሰ ለጣቢያው ኃላፊ ዝርዝር ሪፖርት ካቀረበ በኋላ በቀሪው የክትትል መስመር ላይ ከኃላፊው ጋር ተወያዩና ተለያዩ። መርማሪው ከ15 ቀናት የክትትል ስራ በኋላ ከአዲስ አበባ ወደ ድሬዳዋ ተመለሰ። በአዲስ አበባ ጉዞ ያከናወናቸውን ስራዎች የምርመራ መዝገቡ ላይ ከመዘገበ በኋላ ሁለቱም ፎቶግራፎች ከምርመራ መዝገቡ ጋር አያይዞ መዝገቡን ለድሬዳዋ ፖሊስ ኮሚሽን ትራፊክ አደጋ ምርመራና መቆጣጠሪያ ክፍል ኃላፊ አቀረበ። አንድ ነገር ያለ ይመስላል። ኃላፊው በምርመራ መዝገብ ላይ የሰፈሩትንና በክትትሉ የተገኙ የጽሑፍ ማስረጃዎችንና ጥቆማዎችን አንድ በአንድ ከተመለከቱ በኋላ የክትትሉ አቅጣጫ እየሰፋ መምጣቱን ተረዱት። ቀደም ሲል ከተፈላጊው ጓደኞች እጅ የተገኘው ፎቶግራፍና አሁን በተደረገው ክትትልና ምርመራ ከመንገድ ትራንስፖርት ባለስልጣን መስሪያ ቤት ከተፈላጊው የግል ማህደር የተገኘው ፎቶግራፍ መካከል ያለውን ልዩነት ለማጣራትና ከመንገድ ትራንስፖርት ባለስልጣን መስሪያ ቤት ሪኮርድ ክፍል የተገኘው የመንጃ ፈቃድ ማህደር
የተፈላጊው ሹፌር ነው ወይስ የሌላ? ከግል ማህደሩ ላይ የተገኘው ፎቶግራፍስ የማን ነው? የሚሉትን ጥያቄዎች ለመመለስ እንዲቻል ሁለቱም ፎቶግራፎች ተባዝተው ለሁሉም ክልል መስተዳድር ትራፊክ ፖሊስ ጽሕፈት ቤቶች እንዲሰራጩ ከአዲስ አበባ ፖሊስ ኮሚሽን ጋር የተጀመረው የስራ ቅንጅትም ተጠናክሮ ክትትሉ በሁለቱም አቅጣጫ እንዲቀጥል የሚል የጽሑፍ መመሪያ የምርመራ መዝገቡ ላይ ካሰፈሩ በኋላ በቀጣዩ ክትትል ጊዜ ላይ ከመርማሪው ጋር ተወያዩና ተለያዩ። መርማሪው ከአደጋው በኋላ የመኪናው ሹፌር ማን እንደሆነ ሲጠየቅ ጓደኛው እንደነበረ ተናግሮ ከአካባቢው የተሰወረውና በኋላ ላይ የመኪናው ተቀጣሪ ሹፌር ነው ተብሎ ጥቆማ የቀረበበትን ተፈላጊ ሹፌር ለማግኘት ከመንገድ ትራንስፖርት ባለስልጣን መስሪያ ቤት ሪኮርድ ክፍል በተፈላጊው ሹፌር ስም ተመዝግቦ የተገኘው የግል ማህደር ላይ የሌላ ሰው ፎቶግራፍ እንዴት ሊገኝ እንደቻለና የፎቶግራፉን ባለቤት ማንነት ለማጣራት የተፈላጊውን ሾፌር የቅርብ ጓደኛ ለማወቅና አንዳንድ ማስረጃዎችን ለማግኘት ከአዲስ አበባ ፖሊስ ኮሚሽን ወረዳ 23 ፖሊስ ጽሕፈት ቤት ጋር በየዕለቱ በስልክ የመረጃ ልውውጥ ማድረጉን አላቋረጠም። የቀን ከሌሊት ክትትል ላይ እንዳለ ተፈላጊው ሄዷል ከተባለበት ከዲላ ከተማ ተመልሷል የሚል የስልክ ጥቆማ ለወረዳ 23 ፖሊስ ጽሕፈት ቤት እንደደረሰ ወረዳው በስልክ ነገረውና እንደገና ከድሬዳዋ ወደ አዲስ አበባ ተጓዘ። ለወረዳ 23 ፖሊስ ጽሕፈት ቤት ሪፖርት አደረገና ከጣቢያው አንድ ረዳት ተከታታይ ፖሊስ ተመድቦለት ክትትላቸውን ቀጠሉ። ተፈላጊው ሹፌር ቀደም ሲል ከድሬዳዋ አዲስ አበባ ለዘመዶቹ ስልክ ወደሚደውልበት መኖሪያ ቤት አመሩ። የቤቱ ባለቤት መሆናቸውን የገለጹ አንድ የ45 ዓመት ጎልማሳ አገኙና አነጋገሩ። ዮሐንስ ጃኮሞ የሚባለው የቤተሰባቸው አባል ሳይሆን የሰፈር ነዋሪና የልጃቸው ጓደኛ እንደነበረ፣ አሁን ግን የት እንዳለ እንደማያውቁ ከገለጹ በኋላ የልጃቸውን ስም ተናገሩና ከቤት ተጣልቶ ከወጣ ከ4 ዓመት በላይ መቆየቱንና ድሬዳዋና ጅጅጋ መሃል እየተመላለሰ በሾፌርነት ስራ ራሱን ያስተዳድራል የሚል ጭምጭምታ ከሰዎች እንደሰሙ፣ አልፎ አልፎ ከጅጅጋና ከድሬዳዋ ለእህቱ ስልክ ሲደውል እንደነበረ፣ አሁን በቅርብ ግን አዲስ አበባ መጥቶ ሰፈር ውስጥ ከጓደኞቹ ጋር ሲዘዋወሩ ማየታቸውን ተናገሩ። ፖሊሶቹ ክትትላቸውን በስፋት በመቀጠል አዲስ አበባ ውስጥ ለ8 ተከታታይ ቀናት ክትትል ሲያካሂዱ ይቆያሉ። በመጨረሻ ከ6 ወራት የቀን ከሌት ክትትል በኋላ ሰኔ 16 ቀን 1991 በአንድ አካባቢ ነዋሪ ጥቆማ አንደኛው ተፈላጊ ወረዳ 18 ቀበሌ 27 ውስጥ ሲዘዋወር ተገኘ። መርማሪው ትራፊክ ፖሊስ ቀደም ሲል በጅጅጋ ከተማ ነዋሪ ከሆኑት ከተፈላጊው ጓደኞች እጅ አግኝቶ ለክትትል ስራ የያዘውን የተፈላጊ ፎቶግራፍ ከደረት ኪሱ አወጣና ከተፈላጊው መልክ ጋር አስተያየው። ልዩነት እንደሌለውና ተፈላጊው ሹፌር እንደሆነ አመነበት። በመቀጠል ከአዲስ አበባ መንገድ ትራንስፖርት ባለስልጣን መስሪያ ቤት ሪኮርድ ክፍል ከተፈላጊ ሹፌር ማህደር ላይ አግኝቶ የነበረውን ፎቶግራፍ አውጥቶ አየ። ቀና ብሎ ተፈላጊውን ተመለከተ። ልዩነት እንዳለውና የራሱ ፎቶግራፍ እንዳልሆነ አረጋገጠ። ስሙን ዮናስ ሰብስቤ ሲል የሰጠው የ26 ዓመት ወጣት በእጁ የተገኘው ቁጥር ኮድ 03-20-1558 የሆነ የሶስተኛ ደረጃ መንጃ ፈቃድ ዮሐንስ ጃኮሞ የሚል ነው። ከየት እንዳመጣው ሲጠየቅም እኔ መንጃ ፈቃድ የለኝም፣ ነገር ግን ስራዬ የመኪና ጥገና ወይም መካኒክነት ስለሆነ
ከቀላል እስከ ከባድ ድረስ ያሉትን ተሽከርካሪዎች ማሽከርከር እችላለሁ። አሁን በእጄ የተገኘው መንጃ ፈቃድ የጓደኛዬ የዮሐንስ ጃኮሞ ነው። እሱ በሌለበት ካስቀመጠበት ሱቅ አምጣ ብሎኛል ብዬ ወስጄ የእሱን ፎቶግራፍ አንስቼ የራሴን ፎቶግራፍ በማስትሽ ከለጠፍኩበት በኋላ በፎቶግራፉ ላይ ያረፈውን የማህተሙን ጽሑፍ በተመሳሳይ ቀለም አስመስዬ ጻፍኩኝ። በራሱ ስም በመንጃ ፈቃዱ መጠቀም ጀመርኩ በማለት ገለጸ። በመንጃ ፈቃዱ ስንት ዓመት እንደተጠቀመና የት ሀገር እንደሰራ ሲጠየቅ በድሬዳዋና በጅጅጋ የራሱን ፎቶግራፍ ብቻ ለጥፎ በዮሐንስ ጃኮሞ ስምና መንጃ ፈቃድ በከተማ ታክሲና በቤት መኪና ላይ በሹፌርነት ተቀጥሮ ከ1988 መግቢያ ጀምሮ እስከ ጥር 11 ቀን 1991 ድረስ ከ3 ዓመት በላይ በመንጃ ፈቃዱ ሲጠቀም እንደቆየ ከገለጸ በኋላ ይህን ያህል ጊዜ በተጭበረበረ መንጃ ፈቃድ ሊጠቀም የቻለበትን ምክንያት ሲናገር የድሬዳዋና የጅጅጋ ትራፊክ ፖሊሶች ትርፍ ሰው ጫንክ፣ የትራፊክ ምልክቶችንና ማመልከቻዎችን አላከበርክም ብለው በትራንስፖርት ደንብ መተላለፍ ከሰውኛል። ይህን መንጃ ፈቃድም አይተው መልሰውልኛል። መንጃ ፈቃዱ ሕጋዊ ለመሆኑ ጠበቅ ያለ ቁጥጥር ባለማድረጋቸው የራሴ ባልሆነና በተጭበረበረ በሌላ ሰው ስምና መንጃ ፈቃድ ይህን ያህል ዓመት ልጠቀም ችያለሁ ብሏል። ስለ አደጋው ሁኔታ ሲጠየቅ የጥምቀት በዓልን ምክንያት በማድረግ በሹፌርነት ተቀጥሮ የሚያሽከረክራትን ኮድ 20097 ሐረር የሆነች ቶዮታ ላንድ ክሩዘር የቤት መኪና ይዞ ከሟች ጓደኛው ጋር ከድሬዳዋ ወደ ሐረር ሄደው በየመዝናኛ ስፍራዎቹ እየተዘዋወሩ ሲዝናኑ ውለው በመጨረሻ ላይ ጓደኛውን አሳፍሮ መኪናውን አስነስቶ ከሐረር ወደ ድሬዳዋ በሰዓት ከ60 እስከ 70 ኪሎ ሜትር ባለ ፍጥነት በማሽከርከር ላይ እንዳለ ገነት መናፈሻ ኬላ መቆጣጠሪያ ጣቢያ እንደደረሰ መኪናዋ ከዋናው አስፋልት መንገድ ወጥታ መገልበጧን ነገራቸው። አጠገቡ ጋቢና ተቀምጦ የነበረው ጓደኛው በአደጋው ከፍተኛ ጉዳት ደርሶበት የሕክምና እርዳታ እንዲያገኝ ከትራፊክ ፖሊሶች ጋር ወደ ሆስፒታሉ ከወሰደው በኋላ ማንነቱ እንዳይታወቅና በአደጋው ተጠያቂ ላለመሆን የመኪናው ሹፌር ተጎጂው ነው፣ ለቤተሰቦቹ ስልክ ደውላለሁ በማለት ትራፊክ ፖሊሶችን አታሏቸው በግርግር መሃል ከሆስፒታል መሰወሩን አስረዳ። ከ6 ወር ክትትልና ምርመራ በኋላ ተፈላጊው ሹፌር ዮሐንስ ጃኮሞ ሳይሆን በዮሐንስ ስምና መንጃ ፈቃድ እያጭበረበረ ሲጠቀም የነበረው ዮናስ ሰብስቤ መሆኑ ታወቀ። ሟች የ24 ዓመት ወጣት መሆኑ ጉዳዩን የተከታተለው መርማሪ ወታደር ኢሳያስ ሀብተወልድ ገልጾ ለተፈጸመው አደጋ መንስኤ የሆነው ተከሳሹ ሹፌር በመጠጥ ኃይል ተመርዞ ከተፈቀደው ፍጥነት በላይ መኪናዋን በማሽከርከሩና ከችሎታ ማነስ የተነሳ አደጋ ማድረሱን እንዲሁም በተጭበረበረና የራሱ ባልሆነ ስምና መንጃ ፈቃድ በሕገ ወጥ መንገድ ለዓመታት ሲጠቀም መቆየቱን በተደረገው ምርመራ መረጋገጡን አስረድቶ ተከሳሹ ተገቢውን ቅጣት እንዲያገኝ አድርጓል።